እውነተኛ ፍቅርና የዓለም ፍቅር። ዛሬ የማነብላችሁ የመጽሐፍ ቅዱስ ክፍል የሚገኘው ሉቃስ ወንጌል ምዕራፍ 4 ከቁጥር 6 ላይ ነው። እንዲህ ይላል፣ እንዲህም አለው፣ የእነዚህ መንግስታት ስልጣንና ክብር ሁሉ ለእኔ ተሰጥቷል። እኔም ለምወደው ስለምሰጥ ላንተም እሰጣለሁ። እንደምታውቁት ይህ ክፍል ጌታችን ኢየሱስ ክርስቶስ በምድረ በዳ 40 ቀንና 40 ሌሊት በጾመ ጊዜ ዲያብሎስ የፈተነው ፈተና ነው። በዚህ ፈተና ውስጥ ዲያብሎስ እንደዚህ አለው፣ እነዚህን ነገሮች ለምወደው ሰው እሰጣለሁ አለ። ከክፉ እጅ ስጦታን የተቀበሉ ሰይጣን በነፍሳቸው የነገደባቸው በዚህ ዓለም ብዙዎች አሉ። ነገር ግን ሁሉም በስቃይ ይኖራሉ። የተቀበሉ ሲመስላቸው በመሰረቅ እንደተጭበረበሩ ቆይቶ ይገባቸዋል። እሱ ውሸታም ነውና። አጋንንት ስለሚያሰቃዩአቸው ሰዎች እወደዋለሁ ወይም እወዳታለሁ ሲሉ ሰምታችሁ ታውቃላችሁ? እነዚህ በአጋንንት የተወደዱ ሰዎች ምን አተረፉ ይሆን ትሉ ይሆናል። መልሱ መከራ፣ በሽታ፣ ኃጢአት ብቻ መሆኑ ታያላችሁ። ታዲያ ምኑን ወደደ ትሉ ይሆናል። በእርግጥ ወዷል። ነገር ግን የወደደው በራሱ አይነት የዓለም ፍቅር ነው። ይህም ክፉ ምኞት ወይም ለስት እንለዋለን በእንግሊዝኛ። ያም የእውነተኛ ፍቅር ተቃራኒው ነው። የዚህ አይነት ፍቅር የሚገለጠው ከሰዎች የትኛው የምንፈልገውን ለማግኘት ብቻ አተኩረን ራሳችንን ለማስደሰት ስንሮጥ ነው። አጋንንትም የሚፈልጉትን ደስታ ካገኙ ያንን ሰው እወደዋለሁ ይላሉ። ይህ ፍቅር አንድ መስመር ብቻ ያለው ሲሆን ከአንዱ ወደ ሌላው ከመሄድ ያለፈ ሌላ አቅጣጫ የለውም። ስለዚህ ዲያብሎስ ለሚወዳቸው ምን ያደርግላቸዋል ብትሉ መልሱ ምንም ነው። ነገር ግን አስጨንቆም ቢሆን የሚወደውንና የሚያስደስተውን ከነዛ ሰዎች ይቀበላል። ሰው በክርስቶስ በማመን ካልዳንና አእምሮ ካልታደሰ በውስጡ ይህ የዓለም ፍቅር ዘር ይኖራል። የዳዊት ልጅ አምኖን ትዝ ይላችኋል? የገዛ እህቱን ያስነወረው በዚህ አይነት ፍቅር ነበረ። የሚፈልገውን ሁሉ ካገኘ በኋላ እንደ ቆሻሻ ከቤቱ አውጥቶ ጣላት። መጽሐፍ ቅዱስ ግን እውነተኛን ፍቅር ያብራራልን እንዲህ በማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 10 ላይ እንደዚህ ይላል፣ ፍቅር ይህ ነው፣ እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እንደወደደንና ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን መላኩ ነው። እግዚአብሔር በክርስቶስ ስጡኝ ስጡኝ የሚል ምኞት የሌለውን እውነተኛ ፍቅር እንቋቸዋለን። ልጁን ሰጠን። ልጁም ደግሞ ሕይወቱን በመስቀል ሞት አሳልፎ ሰጠን። ፍቅር እንደዚህ ነው። እንግዲህ እግዚአብሔር እውነተኛውን ፍቅር ስላስተማረን መውደድ ምን እንደሆነ በዚህ እንረዳለን። እግዚአብሔር እንደወደደን እኛም እንወደዋለን፣ እርስ በርሳችንም እንዋደዳለን። በቤተሰብ መካከል፣ በባልና ሚስት፣ በወንድማማቾች መካከል፣ በቅዱሳን ሁሉ መካከል ሊኖር የሚገባ እውነተኛ ፍቅር ይሄ ነው። ራስን ማስደሰትን ግብ ያደረገው ፍቅር የዲያብሎስ ወይም አዳማዊ ወይም ዓለማዊ ፍቅር ነው። የእውነት ፍቅር ግን የሚወዱትን ደስ ማሰኘትን ግብ ያደርጋል፣ በደስታቸውም ይደሰታል። ሮሜ ምዕራፍ 15 ከቁጥር 3 ላይ የእግዚአብሔር ቃል ሲናገር ክርስቶስ ራሱን ደስ አላሰኘምና ነገር ግን አንተን የሰደቡበት ስድብ በእኔ ላይ ደረሰብኝ ተብሎ እንደተጻፈው ሆነበት ይላል። በመንፈስ ቅዱስ አቅም ይህንን የመለኮት አይነት ፍቅር እንኖር ዘንድ ድነናል። አሜን።